ሄሎ ኤቭሪባዲ ስለ ፕሮዳክቲቪቲ በምናስብበት ሰዓት በምናወራበትን ሰዓት በጣም ብዙ ስለ ፕሮዳክቲቪቲ የሚያምታቱና ብዙ እምነት የሚሰጥበት ነገር አለው። ነገር ግን ወደ ዋናው ስለ ፕሮዳክቲቪቲ በምንገባበት ሰዓት ሁለት አይነት ፕሮዳክቲቪቲ ነገሮች ነው ያሉት። የመጀመሪያው ማኔጂንግ እና ሜከር ብለን የምንጠራቸው ናቸው። ማኔጅ ብለን የምንጠራቸው የሆነ የምንሰራው ስራ ካለን ወይም ያልጨረስነው ነገር ካለን ያንን ቀኑን ሙሉ ማኔጅ ስናደርግ ስንል ያ ማኔጂንግ ብለን እንጠራዋለን። ሜከርስ ብለን የምንጠራው ግን ለምሳሌ ያክል የሆነ ሰው ቀኑን ሙሉ ይሰራና ከሰዓት በኋላ ከስራውን ማኔጅ አድርጎ ከጨረሰ በኋላ መጽሐፍ ሊጽፍ ይችላል፣ የተለያዩ ትምህርቶችን ሊማር ይችላል። ያ ሜከር ተብለን እንጠራለን ማለት ነው። የምንፈጥረው ወይም ደግሞ የምናደርገው ነገር ከሆነ ማለት ነው። ማኔጅ ማድረግና የሆነ የምናደርገው ነገር ካለ ይለያያል። ዋና ፕሮዳክቲቪቲ በእነዚህ ሁለት መሰረት ውስጥ ነው ያለው። አንድ ሰው ቀኑ ሙሉ ፕሮዳክቲቭ ሆኖ ለመዋል ከሆነ በሁለት አይነት መንገድ ይውላል ማለት ነው። የመጀመሪያው ሰራተኛ ከሆነ ወይ ማናጀር ከሆነ የሚሰራ ስራው ካለ ቀኑ ሙሉ ፕሮዳክቲቭ ሆኖ ከምንም አይነት ዲስትራክሽን ፎከስ ለማድረግ የሚፈልግ ከሆነ መጀመሪያ ላይ ቀኑ ሙሉ ቀን መውጣት አለበት። ዛሬ ማኔጅ ካደረገ ከነገ ወዲያ ደግሞ ሜክ ሊያደርግ ይችላል ማለት ነው። ወይም ደግሞ ዛሬ ቀኑ ሙሉ ማኔጅ ካደረገ ከብሬክ በኋላ ወይም ደግሞ ኢቭኒንግ ላይ ደግሞ ከተወሰነ ሰዓታት በኋላ ደግሞ ምን ሊያደርግ ይችላል ማለት ነው? ሜክ ሊያደርግ ይችላል ማለት ነው። ማኔጂንግ እና ሜኪንግ አንድ ላይ የምናደርጋቸው ከሆነ ኮንትራዲክት ያደርጋሉ እና ፕሮዳክቲቪታችንን የቀን ውላችን በጣም ነው የሚያበላሹብን። ተማሪ ከሆነ ደግሞ ሜኪንግ ላይ ይቻላል። ቀኑን ሙሉ ሜክ ያደርጋል እንጂ ምንም ማኔጅ የሚያደርገው ነገር የለም ማለት ነው። በቀን ውላችን ውስጥ ማኔጅ የምናደርግበትን ሰዓት በደንብ አድርገን መያዝ አለብን። ሜክ የምናደርግበትን ሰዓትንም በሚገባ መስጠት አለብን ማለት ነው። አብዛኛው ሰው ፎከስ ማድረግ የማይችለው ለምሳሌ ያክል እዛ ጋር የሆነ ኦንላይን የሚሰራ ሰው ሆኖ ደግሞ የሆነ ሰው እዛ ጋር ሜሴጅ ይጽፋል፣ አንድ ሰው ደግሞ እንደዛ በቃ ዲስትራክት እንሆናለን። ማኔጅ ማድረግ ማለት የሆነ ደግሞ የምንጽፈው ነገር ካለ ደግሞ የምንማረው ነገር ካለ በዛው ስንጀምር ነው ፎከስ ማድረግ አንችልም። ማሰብ ያለብን ማኔጂንግ እና ፎከሲንግ የሚለው ሜኪንግ የሚለውን ነገር በደንብ አድርገን መለየት ይኖርብናል ማለት ነው። የዛሬ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በሌላ ቪዲዮ እንድንገናኝ ሰብስክራይብ ማድረግ አትርሱ። ቪዲዮንም ላይክ ማድረግ አትርሱ። ይመቻችሁ።